ለምሳሌ ሌላኛው ችግር በግንኙነት ጊዜ ከፍተኛ ህመም ነው። ህመም ምክንያቱ አንደኛው የብልት ፈሳሽ መድረቅ ሊሆን ይችላል ወይም ማነስ ሊሆን ይችላል። ስለዚህ እሱን ያመጣውን ምክንያት አይተን ከናካቴው ማትረካ ሴት አለች ወደ 10 እስከ 15% እርካታን በህይወት ዘመኗ ኤክስፒሪየንስ ማታደርግ ሴት አለች። እዚህ ጋር ግን ያለኝ ጥያቄ አንድ ወንድ እንደረካች የሚያውቀው በምንድን ነው? ጥሩ ጥያቄ ነው። አልመለሰችልህም ብለውኛል። ብዙ ጊዜ ሰዎች ይጠይቁኛል። ሴትም የሚወጣ ፈሳሽ አለ በግንኙነት መጨረሻ ላይ ማለት ነው፣ ፊሜል ኢጃኩሌሽን የምንለው አለ። ሁሉም ሴት እሱን ኤክስፒሪየንስ ላያደርግ ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጤና ምንጭ ዩቲዩብ ቻናል ተከታታዮች እንደምን አላችሁልኝ? እኔ ሰላም ነኝ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ወሳኝና ወሳኝ የሆነ ርዕሰ ጉዳይ ነው ማለት ነው። ይኸውም የሴት ልጅ ስንፈተ ወሲብን እንዴት አድርገን ማከም እንችላለን፣ እንዴት አድርገን ማስተካከል እንችላለን በሚል ርዕሰ ጉዳይ ላይ ነው የምንወያየው ማለት ነው። ደግሞ እንደዚሁም በተጨማሪ ደግሞ ሴት ልጅ መርካቷን ባለቤቷ እንዴት ነው ሊያውቅ የሚችለው? በግብረ ስጋ ግንኙነት ጊዜ ኖርማሊ ሴት ልጅም ኢጃኩሌት ማድረግ አለባት፣ ወንድ ልጅ ብቻ አይደለም ማለት ነው። እንዴት ነው ማወቅ የሚችለው? ምን ሳይን ታሳያለች በሚል ርዕሰ ጉዳይ ላይ የምንወያይ ነው የሚሆነው። በተለይ ደግሞ የመጀመሪያው ማለት ነው ሴት ልጅ ስንፈተ ወሲብ ቢያጋጥማት እንዴት አድርጋ መታከም ትችላለች፣ ምንስ መድኃኒቶችን መውሰድ ትችላለች በሚል ርዕሰ ጉዳይ ላይ የምንወያይ ነው ማለት ነው የሚሆነው። እንደዚሁም ደግሞ ሪያክሽን ቪዲዮዎችን እናያለን ማለት ነው። ከብዙ ዶክተሮች ጋር እንደዚህ ዲስከስ የተደረገ ውይይት የተደረገበትን ነገር እንመለከታለን ማለት ነው። ኖርማሊ እንግዲህ ወንድ ልጅ ብቻ አይደለም ስንፈተ ወሲብ የሚያጋጥመው ማለት ነው፣ በሴቶችም ላይ ያለ ግን የወንዶች ጎላ ብሎ ስለሚታይ ነው ማለት ነው። አብዛኛው በየሶሻል ሚዲያው ምናምን እንደዚህ ሲወራ የምንሰማው የወንዶች ስንፈተ ወሲብ በቃ እንደዚህ አይነት ነው እና ልክ በተመሳሳይ ሴትም ስንፈተ ወሲብ ሊያጋጥማት ይችላል ማለት ነው። ሴትም ስሜት አላት። ለምሳሌ የብልት መድረቅ እንደዚህ አይነት ነገር ካለ ከስንፈተ ወሲብ ጋር ተያይዞ የሚመጣ ነገር ስለሆነ እሱን ነገር በደንብ ዲስከስ እናደርጋለን ማለት ነው። ስለዚህ ፔጅ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንደዚሁም ቪዲዮ ንቁቷን በመንካት ሼር አድርጉ ማለት ነው ለወዳጅ ዘመዶቻችሁ፣ ቤተሰብ እኔንም አበረታቱኝ። ቪዲዮውን እስከ መጨረሻው ተመልከቱ፣ ይጠቅማችኋል ማለት ነው። ቤተሰብ እስኪ ቪዲዮ አለ እንመልከትና እንመለስ። የሴቶች ስንፈተ ወሲብ ላይ በተገናኘ ህክምናዎቹ ምንድን ናቸው? የሴቶች ስንፈተ ወሲብ ላይ ህክምናዎቹ እንደ ወንዶች የስንፈተ ወሲብ ህክምና አይነት ሰፋ ያሉ አይደሉም። ይሄ እንግዲህ የሆነበት ምክንያት አንደኛው ተብሎ የሚታሰበው ያው ዓለማችን የወንዶች የበላይነት ያለባት ዓለም ናትና የወንዶች ችግር ነው በደንብ የተጠናው። የሴቶች አልተጠናም፣ ግን አሁን እየተጠና ያሉ ችግሮች ናቸው። ልክ እንደ ወንዶች የተለያዩ አማራጮች የሉትም፣ የህክምና አማራጮቹ ማለት ነው። ኢቨን አንዳንዴ እኮ ካሰብከው ኮንትራሴፕሽን ወይም የወሊድ መቆጣጠሪያ ራሱ መሆን የነበረበት ለወንድ ነው ከሴት አንጻር አይደል? አሁን ለምሳሌ አንዲት ሴት በወር ውስጥ ምን ያህል ጊዜ ማርገዝ እድል ያላት ይመስልሃል? ወንድስ 30 ቀን። ስለዚህ ወንዶች በ30 ቀን ግንኙነት ቢያደርጉ 30 ቀን ሊያስረግዙ ይችላሉ። አንዲት ሴት ልታረግዝ የምትችላቸው ፈርታይል ዊንዶ ፔሪዷ በጣም አጭር ነው፣ ከ5 ቀን ያነሰ ነው። በወር ውስጥ አንዴ ነው እንቁላል የሚለቀቀው የሴት ልጅ። ስለዚህ ቀድማ ከእንቁላል ከመለቀቂያው ቀድማ 5 ቀን እንኳን ግንኙነት ብታደርግ በዛ 5 ቀን ውስጥ የማርገዝ እድል አላት። ስለዚህ ካረገዘች ደግሞ 9 ወር ሌላ እርግዝና መፈጠር አይችልም አይደል? ስለዚህ የወሊድ መቆጣጠሪያ መሆን የነበረበት ለወንድ ነው፣ ፖፑሌሽን ኢሹ ከነበረ ማለት ነው። መቆጣጠሪያ የሚደረገው የህዝብ ቁጥርን ብዛት ለመገደብ ከነበረ ማለት ነው። ስለዚህ ዓለማችን ወንዶች ነው በጣም ዶሚኔት እያደረጉ ያለበት። ስለዚህ ችግሮቻቸውንም አብዛኛው ወንዶችን ችግር ነው ልል ነው። ዞሮ ስንፈተ ወሲብ ላይ ሴቶች ላይ ያሉ የህክምና አማራጮች አሉ። አንዳንዱ ኤፍዲኤ አፕሩቭድ የሆነ ኤፍዲኤ ማለት የዓለም ምግብና መድኃኒት ቁጥጥር አፕሩቭ ያደረጋቸው ሜዲኬሽኖች ወይም መድኃኒቶች አሉ። አንዳንዱ ደግሞ በኦፍ ሌብል የምንጠቀመው መድኃኒቶች አሉ ማለት ነው። ስለዚህ የፍላጎት መቀነስ ሲኖራት ምክንያቱን አይተን ለምሳሌ ሆርሞን መቀነስ ካለ የቀነሰውን ሆርሞን እንተካለን ማለት ነው። ያው ቴስቴስትሮን ሲባል ብዙ ሰዎች ከወንድ ጋር ነው የሚያገናኘው፣ ግን ሴቶችም አለን ቴስቴስትሮን ያለን መጠን ለሴቶች በተመጠነ ሁኔታ ማለት ነው። እና ለግንኙነት ፍላጎትም አንደኛ ሮል ያለው ሆርሞን ቴስቴስትሮን ነው። እሱ ከቀነሰ ለሴት በሚመጥን ዶዝ ቴስቴስትሮን ይሰጣል።
ኢስትሮጅን በሚቀንስ ጊዜ ኢስትሮጅን በጄል መልክ አይዘር በሚዋጥ መልክ ሪፕለስ ይደረጋል ወይም ይተካል ማለት ነው። ስለዚህ ዲዛይርን ወይም ፍላጎትን መቀነስን እንዲታከም ይደረጋል። ለምሳሌ ሌላኛው ችግር በግንኙነት ጊዜ ከፍተኛ ህመም ነው። ህመም ምክንያቱ አንደኛው የብልት ፈሳሽ መድረቅ ሊሆን ይችላል ወይም ማነስ ሊሆን ይችላል። ስለዚህ እሱን ያመጣውን ምክንያት አይተን የፈሳሽ ሊጨምሩ የሚችሉ መድኃኒቶችን መስጠት ወይም ደግሞ ስቴራይል የሆኑ ሊብሪካንቶችን ወይም ማርጠቢያዎችን እንዲጠቀሙ ማድረግ ይሆናል ማለት ነው። የህክምና አማራጮቹ ባላቸው ሁኔታዎች ላይ ዲፔንድ ያደርጋል። ያው ለእርካታም ችግር ሲሆን እርካታ ጀነራሊ በሶስትም መክፈል እንችላለን። የእርካታ ችግሩን ከናካቴው ማትረካ ሴት አለች ወደ 10 እስከ 15% እርካታን በህይወት ዘመኗ ኤክስፒሪየንስ ማታደርግ ሴት አለች። ሁሉም ችግሩ የታወቀ ላይሆን ይችላል። ምክንያቶቹ ቅድም ያልኩ እንዳሉ ሆኖ አንዳንዱ ደግሞ በቃ ከናካቴው ኦርጋዝም ኤክስፒሪየንስ አያደርጉም። ሴቶቹ ኤክስፒሪየንስ የማያደርጉት ባላቸው ግንኙነት መሰረት ነው ወይስ በተፈጥሮ ይመጣል? በተፈጥሮ ምንም አይነት ስቲሙሌሽን ቢደረግላቸው ምንም አይነት የግንኙነት ቆይታ ቢኖር ላይረኩ ይችላሉ። ከ10 እስከ 15% ያሉ ሴቶች ማለት ነው። አንዳንዱ ደግሞ እርካታቸው ይዘገያል እንጂ ሊረኩ ይችላሉ። ዲሌይድ ኦርጋዝም እንለዋለን ሴቶች ላይ። አንዳንዱ ደግሞ ሌስ ኢንቴንስ ኦርጋዝም አለ። ያ ማለት የኦርጋዝም ስሜቱ አነስ ያለ በትክክል ያኛው ኤክስፒሪየንስ ሳያደርጉት መጠን ወይም ኢንቴንሲቲው አነስ ብሎ ሊረኩ ይችላሉ ማለት ነው። ሁሌ እርካታንም መጠበቅ ልክ አይደለም። ግንኙነት ሁሌ ፍጹም አይሆንም። አንዳንድ ጊዜ ያለመርካት ችግሮች ሊኖሩ ይችላሉ። አንዳንድ ጊዜ ስሜት አልባ ሊሆን ይችላል ግንኙነቱ፣ ደስታም ላይኖረው ይችላል። ግንኙነት ፐርፌክት መሆን የለበትም። ወንድም ቢሆን ግንኙነትን ሲያደርገው ዋው ጀግና ለመባል ያለው ግንኙነቱ ላይ ሁሉ ኢንጆይ ለማድረግ መሆን የለበትም። ስለዚህ አጠቃላይ 80% ግንኙነት ሰላም ከሆነ ኢትስ ፋይን። ከዚህ በመቀጠል ደግሞ የሚስቱን መርካት መጨረሷን እንዴት ነው ማወቅ የሚችለው? ምን አይነት ምልክቶች ታሳያለች? ሴት ልጅ ኢጃኩሌት ስታደርግ ስትጨርስ ማለት ነው የሚለውን ነገር የምናይ ነው የሚሆነው ማለት ነው። እንግዲህ ኖርማሊ ሴት ልጅ ኢጃኩሌት ታደርጋለች ትጨርሳለች ማለት ነው። ፌክ ሳይን የምናያቸው ነገሮች አሉ። አሁን ለምሳሌ ሴቶች ይጮሃሉ ወይም እንደዚህ አይነት ነገር ያደርጋሉ ወይም ደግሞ እንደዚህ አይነት ነገር የሚባል ነገር አለ። እስኪ እንመለከት። እዚህ ጋር ግን ያለኝ ጥያቄ አንድ ወንድ እንደረካች የሚያውቀው በምንድን ነው? ጥሩ ጥያቄ ነው። አልመለሰችልህም ብለውኛል። ብዙ ጊዜ ሰዎች ይጠይቁኛል፣ ሴት ልጅ እንደ ወንዶች ትጨርሳለች ወይ? ፈሳሽ አላት ወይ? በምን እናውቃለን እንደጨረሰች? እና ብዙ ጊዜ የምመልስላቸው መልስ ለምን አትጠይቋትም? ረክተሻል አልረካሽም ተብሎ መጠየቅ አለበት ስላቸው ፌክ ኦርጋዝም አለ የሚሉኝ ሰዎች አሉ። ፌክ የምታደርግ ሴት አለች፣ እንደ ረካች የምታስመስል ሴት አለች እና በምን ማወቅ እንችላለን የሚሉ ጥያቄዎች አሉ። ስለዚህ ኦርጋዝም እንግዲህ ወይም እርካታ የሰውነት የግንኙነት ውጥረት የሚለቅበት ወይም ሪሊዝ የሚደረግበት ነው። ልክ በዛ ሰዓት ደግሞ ሰውነት የሚሰጠው ምላሾች ይኖራሉ። ለምሳሌ ልብ ምት ይጨምራል፣ ያተነፋፈስ ስርዓት ይጨምራል። ግፊት ቢለካ በዛ ሰዓት በጣም ሀይ ነው የሚሆነው። የመቀመጫ አካባቢ ያሉ ጡንቻዎች በጣም ኮንትራክት ያደርጋሉ እና ኮንትራክሽኑ በሰከንድ 2 ከዛ በላይ የፈጠነ ኮንትራክሽን ነው የሚኖረው ማለት ነው ለሴትም ለወንድም። ስለዚህ ወንዶች በዛ ኮንትራክሽን ኢጃኩሌት ያደርጋሉ ወይም የዘር ፈሳሽ ይወጣል። ሴትም በዛ ኮንትራክሽን ፈሳሽ አላት። ከሴትም የሚወጣ ፈሳሽ አለ በግንኙነት መጨረሻ ላይ ማለት ነው። ፊሜል ኢጃኩሌሽን የምንለው አለ። ሁሉም ሴት እሱን ኤክስፒሪየንስ ላያደርግ ይችላል፣ ፈሳሹ ላይወጣ ይችላል። ግን ከሴትም የሚወጣ ነጣ ያለ ፈሳሽ መጠኑ አነስ ያለ ሊኖር ይችላል ማለት ነው። ስለዚህ የሚታወቅበት መንገድ አንደኛ እነዚህ የልብ ምት መጨመር፣ ያተነፋፈስ መጨመር፣ የጡንቻዎቿ በጣም ቶሎ ቶሎ መኮማተርና ፈሳሽ መውጣት ይኖራል ማለት ነው። ስለዚህ ኦርጋዝምን ኤክስፒሪየንስ እንዳደረገች የሚታወቅበት መንገድ ይሄ ነው። አንድ ሰው ደግሞ በምንድን ነው ሲያወራ የሰማሁት ከድምፅ ጋር በተገናኘ በዛም ደግሞ ማወቅ ይቻላል። ከድምፅ ጋር ኢኔሴንስ አሁን ቅድም እንዳልኩ ፌክ ኦርጋዝም የሚደረግበት አንደኛው ሚንስ ነው። በግንኙነት ኢት ዲፔንድስ እንደ ሴቷ ማለት የምትጮህ ሴት ልትኖር ትችላለች። ዝም የምትል
አንዳንድ ቃላቶች የምታወጣ ሴት እኔ ጋር የሚመጡ ሰዎች የሚነግሩኝ ነገሮች እነሱ ችግር አለው እያሉ ነው የሚነግሩኝ። ለእኔ እኔ ኖርማል እንደሆነ ነው የምነግራቸው። ለምሳሌ አንተ የምትወደውን ምግብ ስታይ የምትጮህበት ወይ ይኖራል ወይ ባትጮህም የሆነ ሰው ድንገት ቢጋብዝ ስሜትን የምትገልጽበት መንገድ አለ አይደል? ከእሱ ከጓደኛ ይለያል። በቃ ልክ እንደዛ ነው። ሴክስም ላይ ወይም ግንኙነት ላይ ይለያያል። ስሜታቸውን የሚገልጹበት መንገድ ሴቶች ይለያያል እንጂ ይሄ ድምፅ ካለ ረክታለች የሚባል ነገር የለም። ድምፅ መኖሩ ፌክ ነው ወደሚለው ነገር ሌሎች ሰዎች እንዲሄዱ ያደረጋቸው ምክንያትም ይሄ ነው ማለት ሊሆን ይችላል። እንግዲህ አንዳንድ ጊዜ ሴቶች ሲረኩ ድምፅ የማውጣት ስሜት ሊኖራቸው ይችላል። አንዳንድ ጊዜ እንደዚሁ ደግሞ የተለየ ሰውነቷ ቴምፕሬቸር ይጨምራል። እንደተመለከታችሁት እንግዲህ ይህን ይመስል ነበር። እንግዲህ ሴት ልጅ ቸኮሌት ስታደርግ ምን አይነት ስሜት ታሳያለች፣ ምን አይነት ሳይን ሲምፕተም ታሳያለች የሚለውን ነገር እንግዲህ ትንሽ የተገነዘባችሁ ይመስለኛል። በዚህ ቪዲዮ ላይ አስተያየት ካላችሁ በኮሜንት ሴክሽን አስቀምጡልኝ። ቀጣይ ይሄ ይሰራልን የምትሉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቤተሰብ አበረታቱን። ሰላማችሁ ይብዛ። እስከምንገናኝ ድረስ ሰላም ሁኑ።